የሰው ልጅ ዛሬ ሄደ ብር ብትጠይቀው ፈገግ ብሎ ይሰጣል ወዳጅ ከሆነ ነገ ብትድበት ፊቱን ጠቆር ያደርጋል በሶስተኛው የለም በሉ ነው የሚለው የሰው ልጅ ሲነዘንዙት አይወድም ለዛ ነው ገጣሚው لا تسألن بني آدم حاجة የሰው ልጅ حاجهን አትጠይቀው وسل الذي أبوابه لا تحجب በሩ የማይዘጋውን አላህን ጠይቀው الله يغضب إن تركت سؤاله الله መለመንን ካቆምክ ይቆጣል الذين يستكبرون عن عبادتي سيدخلون جهنم داخرين ብሏል ዱዓን የሚያቆም ሰውን አላህ ይቆጣበታል وسل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب يا آدم ليش ደግሞ በጣም ስትነዘንዘው ነው የሚቆጣው سبحان الله ተቃራሪ ነው አላህ በጣም ካለመንከው ነው የሚቆጣው ያ አደም ልጅ በጣም ስትጨቀጭቀው ነው የሚቆጣው ለዛ ነው በሌላ ሐዲስ ለነብዩ ምን ይላሉ انه من لم يسأل الله يغضب عليه انه እሱ አላህን ዱዓ የማያደርግ ሰው አላህ ይቆጣበት